ቲክቶክ ቫይራል ላይ ምርጥ ፕሮዳክት አግኝቼ ከማርች 10 ጀምሮ ስቶሪን ዲቨሎፕ ሳደርግ ነበረ። እናም የቲክቶክ ማስታወቂያ ረን አድርጌ የመጀመሪያው ቀን ላይ ሽያጭ መጥቷል። $129 ይታያችሁ ይመስለኛል። $129 በአንድ ኦርደር ብቻ መጥቷል። የመረጥኩት ፕሮዳክት እንደምታዩት እዚህ ጋር አንድ ኦርደር ነው ያለኝ። ቶታል ሴልሱ ደግሞ $129 ነው። የመረጥኩት ፕሮዳክት ሃይ ቲኬት የሚባል $100 በላይ የሚሸጥ ፕሮዳክት ነበረ። ወደ ቲክቶክ አድ በመሄድ የመጀመሪያ አዴን ክሬት አድርጌያለሁ። ከዛ በኋላ በመጀመሪያው ቀን ይሄ ሽያጭ መጥቷል ማለት ነው። ዛሬ እንግዲህ ኢንተረስቲንግ የሆኑ ቶፒኮችን በዚህ ቪዲዮ ከቨር አደርግላችኋለሁ። እነዚህ ቪዲዮዎች እንዴት ከፌስቡክ አድ ወደ ቲክቶክ አድ ልመጣ እንደቻልኩ፣ ምክንያቱም አብዛኞቻችሁ እንደምታውቁት አይ ፕሪፈር ፌስቡክ አድስ በሪዛልትም ደረጃ የተሻለ ነው ብዬ ነው ማምነው። እንደገና ደግሞ ኤክስፐርቲዜም እዛ ላይ በደንብ ቆንጆ ነው ብዬ ስለማስብ ማለት ነው። እና ደግሞ የዳበረ ፕላትፎርም ስለሆነ ከፌስቡክ አድ እንዴት ወደ ቲክቶክ አድ ልመጣ እንደቻልኩኝ፣ እንደገና ደግሞ ቲክቶክ አድ ላይስ ምን አይነት አድ ሴታፕ ተጠቅሜ ይሄንን ሴልስ ላገኝ እንደቻልኩ አካፍላችኋለሁ። በመጨረሻም ደግሞ አሁን ያለሁበትን ዳይሌማም ሼር አደርጋችኋለሁ። እንደ አንድ ድሮፕ ሺፐር ኢኮመርስ ላይ ለምትሰሩ ሰዎች ጠቃሚ የሆነ አድቫይስ ነው። ምክንያቱም ሪሰንትሊ ያለውን የትሬድ ዋር ታውቃላችሁ እና እሱ ምን ያህል አፌክት እንዳደረገንም በዛው ሼር አደርጋችኋለሁ። በጣም ኢንተረስቲንግ የሆነ ቪዲዮ ነው የሚሆነው። እስከ መጨረሻው ድረስ ማየታችሁን አትርሱ። ቀጥታ ወደ ቪዲዮ እንሂድ። እዚህ ጋር እንደምታዩት የስቶሪ ማርኬቲንግ ላይ አቨሬጅ ኦርደር ቫልዩ $129 ይላል። ምክንያቱም ያለኝም አንድ ኦርደር ስለሆነ ነው ገና የመጣው የሚለው ቻናል ዳይሬክት ነው የሚለው፣ ነገር ግን ይሄ የመጣው ከቲክቶክ አድ ነው ማለት ነው። ምክንያቱም ቲክቶክ አድ ሴታፕ ላይ ገብቼ በኋላ አሳያችኋለሁ። እዚህ ጋር እንደምታዩት $129 መጥቷል። ከአንድ ኦርደር ነው። ኮንቨርዥን ሬቱ በጣም ዝቅ ያለ ነው፣ 0.25% ነው። 395 ሴሽን ነው ይሄ ኦርደር ሊመጣ የቻለው። በጣም ዝቅ ያለ ኮንቨርዥን ሬት ነው ያለው። ይሄ ምክንያቱ ደግሞ የምሸጠው ፕሮዳክት ሃይ ቲኬት የሆነ ፕሮዳክት ስለሆነ ነው። ዋጋ ውድ ስለሆነ ብዙ ሰዎች አይተው ውሳኔ የሚወስኑትና የሚገዙት ጥቂት ሰዎች ስለሆኑ ነው። ይሄም ሴልስ አቺቭ ያደረኩት ከቲክቶክ አድ ነው ማለት ነው። ነገር ግን ወደ ኋላ ልመልሳችሁና ፌስቡክ አድ ላይ ያጋጠመኝን ነገር ሼር ላድርጋችሁ። ዩዥዋሊ የመጀመሪያው ከፌስቡክ አድ ነበረ እና የፌስቡክ አድ ረን ለማድረግ የሚያስፈልጉ ቱሎች አሉ። መጀመሪያ ሾፒፋይ እና ፌስቡካችሁን ኮኔክት ማድረግ ይኖርባችኋል በቢዝነስ ፖርትፎሊዮ አማካኝነት። ከዛ በኋላ አስፈላጊ አሴቶችን ክሬት ታደርጋላችሁ። አስፈላጊ አሴቶች የምንላቸው ፔጅ፣ አድ አካውንት እንዲሁም ደግሞ ፒክሴል እና ኮንቨርዥን ኤፒአይስ ናቸው። ኦልሬዲ ፔጅ አለኝ እንዲሁም አድ አካውንት አለኝ። ሁለቱን ኮኔክት ማድረግ አይደለም የምፈልገው፣ ማያያዝ፣ ኤግዚስቲንጎቹን ማያያዝ ነው የምፈልገው ከቢዝነስ ፖርትፎሊዮ ጋር ወይም ከሾፒፋዩ ጋር። ከዛ የፒክሴል እና የኮንቨርዥን ኤፒአይ ግን ኢንቴግሬት ማድረገው ከዛ በኋላ ነው እና እሱን ኮኔክት አደረግኩኝ ምናምን። ቆንጆ አድ አካውንት ነው ያለኝ፣ ምክንያቱም ከዚህ በፊት አድረንስ አደረግበት የነበረና ሪዛልቶች የነበሩት ወይም ዳታዎች የነበሩት ፒክሴል ያለው አድ አካውንት ስለሆነ በጣም እፈልገው ነበረ። ከሱ ጋር ኮኔክት አድርጌ የመጀመሪያ አዴን አስጀመርኩ ማለት ነው። ስኬጁል ነበር ያደረኩት፣ ከአንድ ቀን በኋላ እንዲጀምር ስኬጁል ነበር ያደረኩት። ከዛ በኋላ ልክ እንደጀመረ አይ ቲንክ ሜቢ ማስታወቂያው ራሱ 3 ሰዓት ምናምን ያህል ነው ዴሊቨሪ ያደረገው። በእኛ ቀን 8 ሰዓት እንዲጀምር ነው ያደረኩት። ለምን እነሱ ጋር በዛ ሰዓት ስለሆነ የሚነጋው። ከ8 ሰዓት እስከ 12 ሰዓት አካባቢ ድረስ ነው ማስታወቂያው ዴሊቨሪ ያደረገው። ልክ 12 ሰዓት ላይ ሜታ አድስ ሪስትሪክት አደረገኝ። ማስታወቂያ ዴሊቨር ማድረግ አልችልም፣ ምንም አይነት ነገር ማድረግ አልችልም። በቃ ጀስት ብሎክ አደረገኝ ማለት ነው። እዚህ ጋር ላሳያችሁና ይኸው ሜታ አድ ላይ እንደምታዩት አካውንት ዲሴብልድ ይላል። እነዚህ ነበር አይፓድ ከቨር ታርጌቲንግ ብሮድ እና አይፓድ ከቨር ታርጌቲንግ ኦውነርስ ዩኤስኤ እና ካናዳ ላይ ነበረ ላደረግ የነበረው። ኤፕሪል 1 ላይ ነበረ። ገና 3 ሰዓት ያህል ዴሊቨር እንዳደረገ ብሎክ አደረገኝ። የዚህ ብሎክ ምክንያቱ ራሱ በትክክል አልታወቀም። እንደምታዩት ሪቪው መጠየቅ የለም ምናምን አድ አካውንቱ ላይ ምንም ነገር አያሳይም። ሪቪውም ስጠይቃቸው ኢስ ጉድ ቱ ጎ ምንም ነገር የለበትም ነው የሚሉት። ግን አድ ክሬት ማድረግ አልችልም ምናምን። በጣም ረጅም ወረፋዎች ጠብቄ በስልክ አውርቼ ምናምን ከሜታ ሰፖርት ጋር ምንም አይነት ሶሉሽን ላገኝለት አልቻልኩም። የነበረኝ አማራጭ ሌላ አድ አካውንት ክሬት ማድረግ ነበር። አሁን ሌላ አድ አካውንት ክሬት ማድረግ ሲባል ሁልጊዜም ልታስቡ የሚገባው ነገር ዳታ ሉዝ ማድረግ ነው። እዚህ አካውንት ላይ ዳታ አለ፣ አዲስ ክሬት የምታደርጉት ላይ ግን ዳታ የለም። ያ በጣም አሳሳቢ ነገር ነው። እንደገና ደግሞ ሁለተኛው ሊያሳስባቸው የሚገባው ነገር ሜታ ዴይሊ ስፔንዲንግ ሊሚት። ሜታ ዴይሊ ስፔንዲንግ ሊሚት ማለት ፌስቡክ የፈለገ ያህል ገንዘብ ቢኖራችሁም ለአዳዲስ አድ አካውንቶች የሚሰጠው የስፔንዲንግ ሊሚት አለ። ብዙ ጊዜ ዩዥዋሊ $50 ነው የሚነሳው። $50 በላይ ዴይሊ ስፔንድ ማድረግ አትችሉም ማለት ነው። ያ ደግሞ ዳታ እንዳይኖራችሁ ያደርጋል ማለት ቶሎ ዳታ ግራብ እንዳታደርጉ ያደርጋችኋል፣ ሪዛልትም እንዳታመጡ ያደርጋችኋል። አዲስ አድ አካውንት ወርስት። በተለይ የድሮፕ ሺፒንግ ቢዝነስ ስትጀምሩ በአዲስ አድ አካውንት መጀመር ሁሌም በርደን አለው።
በዛ ትንሽ ተጨናንቄ ነበረ እና አዲስ አድ አካውንት ግን መክፈት ግድ አለኝ። አዲስ አድ አካውንት ከፈትኩ ማለት ነው። እሱን ደግሞ ላሳያችሁ። ይሄ አዲስ የከፈትኩት አድ አካውንት ላይ 2 ካምፔኖችን ነበር ክሬት ያደረኩት። አንደኛ ሶሻል ፕሩፍ እንዲኖረው ኢንጌጅመንት፣ ቪዲዮ ቪው፣ ላይክ ምናምን እንዲኖረው፣ ኮሜንት እንዲኖረው ሶሻል ፕሩፍ የሚሆን አንድ አድ ነበር እዚህ ጋር እንደምታዩት ያደረኩት። ይሄ አድ ሴት በውስጡ ያለው ወደ 5 ሀገራትን ነው ታርጌት ያደረገው። እንደምታዩት ቢግ 5 የሚባሉትን አሜሪካ፣ ካናዳ፣ ዩናይትድ ኪንግደም፣ አውስትራሊያ፣ ኒውዚላንድ ነበር ታርጌት ያደረኩት። ቀጣዩ ካምፔን የነበረው ሴልስ ነው። ግን እዚህ ጋር እንደምታዩት አይፓድ ከቨር ኤቲሲ ካምፔን ይላል። የአድ ቱ ካርት ካምፔን ነው። ምክንያቱም አድ አካውንቴ እንደነገርኳችሁ አድ የለውም። ለፐርቼዝ ኦፕቲማይዝ ባደርገው ምንም አይነት ሪዛልት እንደማለመጣ አውቀዋለሁ። የተሻለው ነገር ምንድነው? ፐርቼዝ እንደምታውቁት ዝቅተኛው የፈነል ፓርት ነው፣ የመጨረሻው አክሽን ነው። ከሱ በላይ ያሉ የፈነሉን ፓርቶች ማግኘት ነው ወይም ኦፕቲማይዝ ማድረግ ነው የሚሻለው። ከሱ በላይ ስትሄዱ ኢኒሺየት ቼክአውት አለ፣ እሱን ማድረግ አልፈለኩም ስቲል። ከዛ ደግሞ የአድ ቱ ካርት አለ። አድ ቱ ካርት ትንሽ አፐር ላይ ያለ ነው። ሰዎች ይገባሉ፣ ያሉ የወደዱትን ነገር ካርታቸው ውስጥ አስቀምጠው ቼክአውት አያደርጉም፣ ይወጣሉ። ግን እሱ ስቲል ስለ ከስተመሮቻችን የሚነግረን ካራክተር ስላለ ለሱ ኦፕቲማይዝ ማድረግ የተሻለ ነው ማለት ነው። ይሄንን ካምፔን ነበር ላውንች ያደረኩት። እንደምታዩት እዚህ ውስጥ እነዚህ ሁለቱ ዱፕሊኬት የተደረጉ ናቸው። ፐርቼዞቹ ዱፕሊኬት የተደረጉና ቆይተው የተፈጠሩ ካምፔኖች ናቸው። መጀመሪያ የነበረው ይሄ ነው። እዚህ ጋር እንደምታዩት ዴይሊ በጀት የሰጠሁት $20 ነበር ለአድ ቱ ካርቱ። ከዛ በኋላ መጨረሻ ላይ ሪዛልቱን ሳሳያችሁ 24 ዌብሳይት አድ ቱ ካርት ነበር። ኮስቱ ደግሞ $3.37 አካባቢ ነበር which is በጣም ቺፕ። እንደገና ደግሞ የቲአርኦን እንኳን ብናየው 7.5 ነበረ። በጣም አሪፍ ሊባል የሚችል ጥሩ ፐርፎርም ያደረገ ካምፔን ነበረ። አድ አካውንትን አዲስ ፒክሴል ዋርም ነው ለማለት ወይም ትንሽዬ ዳታ አለው ለማለት ከ20 እስከ 50 የሆነ ኮንቨርዥን አክሽን ቢኖረው ውስጡ አሪፍ ነው። 24 አድ ቱ ካርት ነበረው። ልክ የዚህ ሰዓት ላይ ዱፕሊኬት አድርጌ እነዚህን የፐርቼዚንግ ካምፔኖች አስጀመርኩ ማለት ነው። አይፓድ ኦነርስን እና ብሮድ ኦዲየንስን ቴስት የሚያደርግ ማለት ነው። አይፓድ ኦነርስ እንዳልኳችሁ ሜታ ዳታውን ስለሚሰጠን ለዛ ነው የተጠቀምኩት። እነዚህ አሁን ላይ ዳታዎቹ ከአይኦኤስ 14 በኋላ ፐርፌክት አይደሉም፣ ማያውቃቸውም። ግን ከዛ በፊት የነበሩትን አይፓድ ሚኒ ምናምን የሚጠቀሙትን ኦልደር ቨርዥንስ አይፓድ 7 ምናምን የሚጠቀሙትን ያውቃቸዋል። እነሱን ሰዎች ካወቅን እኛም አትሊስት ምንድነው ከዛ አፕግሬድ ያደርጋሉ። እነሱን ታርጌት ማድረግ በራሱ ለኛ ጠቀሜታ ስላለው በሚል ነው። ሌላኛው ብሮድ ነው። ሁለቱን ነበር ያደረኩት። ለሁለቱ የሰጠሁት በጀት ለአይፓድ ኦነርሶቹ $50 ነበር የሰጠሁት ፐር ዴይ፣ ለብሮድ ኦዲየንሶቹ ደግሞ $60 ነበር የሰጠሁት። ከዛ በኋላ እቺ የአድ ቱ ካርቷን ተርን ኦፍ አድርጊያት ነበረ። የሶሻል ኢንጌጅመንቱ ግን ነበረ። በድምሩ ወደ $130 አካባቢ ስፔንድ ለማድረግ ነበር ሀሳቤ ማለት ነው። ነገር ግን ቅድም እንደነገርኳችሁ ሜታ ስፔንድ ሊሚት አለው። $50 ነው የሰጠኝ ለኔ። ያንን ነገር ማለፍ እፈልጋለሁ እና ሀሳቤ ምንድን ነበር? እንደዚህ አድርጌ በጀቱ ከፍ ያለ ነገር ስሰጠው ራሱ አውቶማቲካሊ ባይ ዲፎልት ስፔንድ ሊሚቴን ከፍ ያደርግልኛል ሚል ነበር ሀሳቤ። ግን አላደረገውም። የሚገርማችሁ ያኛው አድ አካውንት ስለተዘጋብኝ ሌላ ደግሞ እዚሁ ሎካል ለምሰራቸው ስራዎች ምናምን የከፈትኩት አድ አካውንት ነበር። የእሱን የሚገርማችሁ ነገር ከዚህ በሚያንስ በጀት ነው ረን ማድረገው። $50 በአንዴ በማግስቱ ወደ $250 አሳድጎልኝ ነበር። ይሄን ግን ምንም ሊያሳድግልኝ አልቻለም፣ እዛው ላይ ቀረ። ምንድነው የሆነው ነገር? የኔ አርኦኤስ ወይም ሪተርን ኦን አድ ስፔንድ 2.5 አካባቢ ነው ብሬክ ኢቭን ማደርግበት። ለእያንዳንዱ ስፔንድ ላደረኩት $2 2.5 የሆነ ሴልስ ማምጣት አለብኝ ብሬክ ኢቭን ለማድረግ። ምን ማለት ነው? ወደ ኦልሞስት $50 አካባቢ ስፔንድ ሳደርግ ነው ፐርቼዝ የሚመጣው። 40 ምናምን $50 አካባቢ ስፔንድ ሳደርግ ነው አንድ ፐርቼዝ የሚመጣው እና ብሬክ ኢቭን የሚያደርገኝ ማለት ነው። ፕሮፊታብል ለመሆን ደግሞ ወደ $30 አካባቢ ቢመጣ that's perfect። ነገር ግን አሁን የሆነው ምንድነው? ለአይፓድ ኦነሮቹ 20 ምናምን፣ ለብሮድ ኦዲየንሶቹ ደግሞ 20 ምናምን ስፔንድ ያደርግና 50 ሲሞላ ይዘጋብኛል ማለት ነው። ዴሊቨር አያደርግም። አዶቹን ፖዝ ያደርጋቸውና ቀኑ ሙሉ አልቆ እንደገና በማግስቱ ሲመጣ ነው የሚቀጥለው። ያኔም በተመሳሳይ እንደዚህ ያደርገኛል ማለት ነው። ምንም አይነት ሪዛልት ሳላገኝ አድ አካውንቴ ጀስት የሆነ $1 ስፔንድ ያደርጋል፣ ምንም ሪዛልት አይመጣልኝም፣ ይቆማል ማለት ነው። በዚህ ምክንያት ሳልወድ ተገፍቼ ወደ ቲክቶክ አድ አካውንት ሄድኩ ማለት ነው። ቲክቶክ ዴይሊ ስፔንዲንግ ሊሚት የለበትም። ኢትስ ጉድ። ወደዛ ሄድኩኝ። የቲክቶክ አድ ሴታፔ ምን ይመስል ነበር፣ ምን ትሪኮችን ተጠቅምኩ የመጀመሪያ ፐርቼዝ ለማግኘት የሚለው ነገር ሼር ላደርጋችሁ በጣም የሚጠቅማችሁ ይመስለኛል። እስካሁን ድረስ ባይዘዊ ሰብስክራይብ ሳታደርጉ የምታዩ ሰዎች በህግ አምላክ ሰብስክራይብ እያደረጋችሁ ብታዩ ለእናንተም አሪፍ ነው። ምክንያቱም ቀጣይ የምለቃቸው ቪዲዮዎች የዚህ ድሮፕ ሺፒንግ ፓርት ተከታታይ ቪዲዮዎች ይደርሷችኋል። እንደገና ደግሞ ይሄንን ስቶር ራሱ
ጊቫዌይ ማድረግ ሐሳብ አለኝ። ለምን እንደሆነ እነግራችኋለሁ በኋላ ላይ። ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ አድርጉ፣ ኮሜንት ላይ ሐሳባችሁን ጥያቄያችሁን ብታስቀምጡልኝ በተቻለኝ ፍጥነት በተለይ ቶሎ ወዲያውኑ ጥያቄያችሁን የምታቀርቡልኝ ከሆነ ቶሎ ለመመለስ እሞክራለሁ ማለት ነው። ወደ ቲክቶክ አድ አካውንታችን ነው። እዚህ ጋር እንደምታዩት 3 አድ ግሩፖች አሉ። እነዚህ ይሄ ኮፒ የሆነ ነው ቬሪ ብሮድ ኦዲየንስ፣ ከዛ ሃይ ስፔንዲንግ ብሮድ ኦዲየንስ። ምንም ኢንተረስት ምናምን ታርጌት አላደረኩም። ባይ ዘ ወይ ቲክቶክ ላይ ብዙ አይሰራም። ስቲል ፌስቡክም ላይ አሁን ላይ ትራቭል እየሆነ ያለ ኦፕሽን ነው። ምንድን ያደረኩት ቲክቶክ ላይ 2 አድሴቶችን ክሬት አደረኩት። የመጀመሪያ አድሴት ኦፕሽን ይሰጣችኋል ቲክቶክ ሃይ ስፔንዲንጎች ነው ወይስ ሁሉንም ነው ታርጌት ማድረግ የምትፈልጉት? ሃይ ስፔንዲንግ ማለት ሾፒንግ ላይ ብዙ የሚያወጡ ሰዎች ነው ማለት ነው። እነሱ ፕሮዳክቱ ሃይ ቲኬት ስለሆነ ያው አቅም ይኖራቸዋል ብሎ በማሰብ አንደኛው ብሮድ ኦዲየንስ ሃይ ስፔንዲንግ ነው። ሌላኛው ደግሞ ምንም ሃይ ስፔንዲንግ ምንም ሳልል ዝም ብዬ ጀስት ብሮድ ኦዲየንስ ነው ያደረኩት። ሃይ ስፔንዲንግን ስትመርጡለት ኦዲየንስ ሳይዙ በጣም ያንሳል፣ ወደ 15 ሚሊዮን ይሆናል። ብሮድ ኦዲየንስን ስትመርጡለት ወደ 170 ምናምን ሚሊዮን ዩዘር አለ ማለት ነው። እዚህ ጋር እንደምታዩት ቪዲዮ ቪውስ፣ አርቱ ካርት፣ ዌብሳይት አርቱ ካርት ቫልዩ ማለት ምን ያህል አርቱ ካርት አማውንቱ ምን ያህል ነው የሚል ነው። ከዛ ደግሞ ፐርቼዝ ቫልዩ የቲክቶክም አለ። እንደገና ፔመንት ኮምፕሊሽን ቫልዩ አለ። ፔመንት ኮምፕሊሽን አርኦኤስም አለ ማለት ነው። እዚህ ጋር እንደምታዩት እነዚህ ይሄ ባይ ዘ ወይ ከላይ እዚህ ጋር እንደምታዩት ከስተም ቴብል ይላል። ቲክቶክ ላይ የምታገኙት አይደለም። ቲክቶክ አድ አካውንታችሁን ስትከፍቱ የምታገኙት ቴብል ይሄ አይደለም። ኮምፕሊትሊ እኔ ራሴ ከስተማይዝ ያደረኩት ከስተም የሆነ ቴብል ነው። ሪዛልቴን ማየትና አርኦኤስንም ቶሎ ቼክ ማድረግ ስለፈለኩ ነው። እንደዚህ አይነት የከስተም ቴብል አሰራር ፌስቡክ አድም ላይ ጉግልም ላይ እንዲሁም ቲክቶክ ላይ የከስተም ቴብል አሰራር የምትፈልጉ ከሆነ በተለይ ለሪፖርቲንግ እንዲጠቅማችሁ ማለት ነው፣ ለኢምፕሎየሮቻችሁ ለራሳችሁን ፐርፐዝ ደግሞ የምትጠቀሙ ሰዎች ሪፖርቲንግ መስራት ለምትፈልጉ ከስተም ቴብል እንዴት እንደሚሰራ ማወቅ ከፈለጋችሁ፣ ፎርሙላዎች እንዴት እንደሚቀመጡ ማወቅ ከፈለጋችሁ ኮሜንት ሴክሽን ስር አሳውቁኝ። ከስተም ቴብል አሰራር አጭር 5 ደቂቃ ቪዲዮ ሰራላችኋለሁ። እዚህ ጋር እንደምታዩት ፔመንት ኮምፕሊሽን ቫልዩ 129.99 which is እዛ ጋር ያየነው ስቶሪ ላይ ያየ ነው ማለት ነው። ከዛ አርቱ ካርት ደግሞ እዚህ ጋር እንደምታዩት አንድ አርቱ ካርት አለ ሃይ ስፔንዲንግ ላይ፣ እንደገና ቬሪ ብሮድ ኦዲየንስ ላይ 4 አለ ማለት ነው። ምንድን ነው ያደረኩት እዚህ ጋር እንደምታዩት ሃይ ስፔንዲንግ የመረጥኩትን ኦዲየንስ ተርን ኦፍ አድርጌ ቬሪ ብሮድ ኦዲየንስ የሚለውን ዱፕሊኬት አድርጌዋለሁ። በጀቱን ለተመሳሳይ አድሴት አዋልኩት ማለት ነው። የ$129 ታሪክ ከዚህ ነው የመጣው ማለት ነው። ግን እዚህ ጋር አንድ ነገር ላሳያችሁ። ለምሳሌ ክሬት ልበለውና በቅድሙ ካምፔን ስር ስለሆነ ያደረገው ጀስት አድ ግሩፑን ብቻ እንድመርጥለት ነው ያደረገኝ። ዝም ብለን ዋይቲ ቱቶሪያልን በለው እና እዚህ ጋር እንደምታዩት ኦፕቲማይዜሽን ሎኬሽን ምረጡ ይላችኋል። እኔ ዌብሳይትን የመረጥኩለት፣ ግን ሌሎች ኦፕሽኖች አሉት። ሾፕ ለምሳሌ ያለው ቲክቶክ ኢንስታንት ፔጅ አለው፣ እሱን ማብራት ትችላላችሁ። ያው መጀመሪያ ካምፔን ሌቭል ላይ ሾፕን መምረጥ ትችላላችሁ፣ የቲክቶክ ሾፕን ማለት ነው። እዚህ ጋር ይሄው ቲክቶክ ፒክሴል ፎር ሾፒፋይ ምናምን ነገር ይላል። እሱ መረጥ ነው። ኦፕቲማይዜሽን ኢቨንት ቅድም ያልኳችሁ አርቱ ካርት ምናምን ስላችሁ የነበረው ፐርቼዝ ምናምን ስላችሁ የነበረው እነዚህ ናቸው። አሁን እነዚህ ኢቨንቶች ናቸው፣ ክስተቶች ናቸው ዌብሳይታችሁ ላይ ሀፕን ያደረጉ ማለት ነው። አሁን እኔ ኮምፕሊት ፔመንት የሚለው አክቲቭ ነው የሚያሳየው፣ ምክንያቱም ኦልሬዲ ፔመንት ስለተቀበልኩ ወይም ሽያጭ ስላከናወንኩ ነው እንጂ ቲክቶክ አድ አካውንት መጀመሪያ ስትከፍቱ የሚኖረው ወይ አርቱ ካርት ምናምን ካላችሁ እሱን ያሳያችኋል። ከሌለ ግን እነዚህ ሁሉ አክቲቭ አይደሉም። ይሄው አድ ቱ ዊሽ ሊስትን እንደምታዩት ወይም ክሊክ በተን የምትሏቸው ኢቨንቶች በሙሉ አሁን እኔ አክቲቭ አይደሉም። እነዚህ መምረጥ አልችልም። ባይ ዲፎልት ስትከፍቱ ኮምፕሊት ፔመንት የሚለውን አብዛኞቻችሁ አታገኙትም ወይም አክቲቭ አይደለም፣ መምረጥም አትችሉ። አርቱ ካርት ግን ሜቢ እናንተ ስትሞክሩ ዝም ብላችሁ ቴስት ስታደርጉ ዌብሳይታችሁ ምናምን አርቱ ካርት ስለምትነኩና በዛ ምክንያት አክቲቭ ይሆናል። እኔ ደግሞ ቅድም እንደነገርኳችሁ ከፌስቡክ አድ ወደ 24 አርቱ ካርት ነበር የነበሩኝ። አርቱ ካርት እና ኢኒሺየት ቼክአውት እንዲሁም ቪው ኮንተንት ሶስቱ ብቻ ነበሩ አክቲቭ የነበሩ። ኮምፕሊት ፔመንት እና አድ ፔመንት ኢንፎ አክቲቭ አልነበሩ። አሁን ድጋሚ ደግሞ እዚህ ላይ መጥቼ አርቱ ካርት ካምፔን ረን አድርጌ ምናምን ሌላ ኤክስትራ ዶላር ማውጣት አልፈለኩም። ምንድን ነበር ያደረኩት? ምንድነው ሃክ ያደረኩት? ሲስተሙን ማለት ነው ልንገራችሁ። ፔመንት ኢንፎርሜሽን ስታስገቡ ነው ለፔመንት ኢንፎ አግኝቻለሁ፣ ስለዚህ አክቲቭ ነው፣ ለዛ ኦፕቲማይዝ ማድረግ ትችላላችሁ ይላችሁ ማለት ነው። ምንድነው ያደረኩት መሰላችሁ? ዌብሳይቴ ላይ ገባው። ከዛ በኋላ ቴስት ሞድ ላይ ያደረኩት ዌብሳይቱ ማለት ነው። ከዛ የቴስት ካርዶች አሉ። ያው ፔመንት ጌትዌያችሁን ቴስት የምታደርጉባቸው ቴስት ካርዶች አሉ። ስለዚህ እነሱን ቴስት ካርዶች ተጠቅሜ አንድ ኦርደር አደረኩ ማለት ነው። ያ ምን ሰጠኝ? ኮምፕሊት ፔመንት የሚለውን ኦፕቲማይዜሽን ኢቨንት አንሎክ አደረገልኝ ማለት ነው። ቴስት ኦርደር ነው ግን በቃ ምንም ማድረግ ስላልቻልኩኝ ለዚህ ኦፕቲማይዝ ማድረግ ስለፈለኩ ማለት ነው። ኮምፕሊት ፔመንት የሚለውን መረጥኩኝ። ከዛ በኋላ
በምታዩት መልኩ ካምፔኑን ሰራው። የመጀመሪያ ቀን ላይ ይሄ ኦርደር መጣ ማለት ነው። ስለዚህ አድ ቱ ካርትም አላረኩም፣ አድ አካውንቱን ዋርም አፕ አላረኩም ምናምን፣ ቀጥታ ወደ ፐርቼዝ ነው የሄድኩት። ከዛ በኋላ እንደምታዩት ይሄ ሪዛልት መጣ ማለት ነው። ሶ አሁን ምን ስቴጅ ላይ ነህ ካላችሁኝ በጣም ጥሩ ጥያቄ ነው። እንደምታውቁት አሜሪካና ቻይና አሜሪካ አጌንስት ዘ ሆል ወርልድ ትሬድ ዋር ውስጥ ገብታለች። ሶ ታሪፍ ምናምን እየተጣለ ነው እንደምታዩት። በተለይ ደግሞ የሌሎቹን እንኳን ለ90 ቀን አይ ቲንክ ዌቭ አድርጎላቸዋል ትራምፕ። የቻይና ግን ዌቭ አልተደረገም። ምንም የተከለከለ ነገር የለም። ታሪፍ ተጥሏል። በዚህ ምክንያት በቃ ኃይለኛ ኬዎስ ተፈጥሯል ቢዝነሱ ዓለም ላይ ማለት ነው። ድሮፕ ሺፒንግ ላይ ብቻ ሳይሆን አጠቃላይ የቢዝነሱ ዓለም ችግር ውስጥ ገብቷል ማለት ነው። እንደሰማችሁት ሜቢ አፕል እንኳን ያው ቻይና እንደ አሴምብል ነው የሚደረግ ታውቃላችሁ። ሙሉ ለሙሉ አሜሪካ ውስጥ ምንም ፋክተሪ የለውም። ሶ ከቻይና ወደ አሜሪካ 5 ካርጎ አውሮፕላኖችን ነው ጭኖ ያስመጣው የአይፎን ምርቶችን ታሪፍን በመፍራት ማለት ነው። ምክንያቱም ታሪፍ እንደምታውቁት የመጨረሻ ከፋዩ ኢንድ ዩዘሩ ነው። ኢንድ ዩዘሩ ደግሞ ይሄን ያህል ታሪፍ አለብህ ስትለው ሊጠቀም አይፈልግም ወይም ሊገዛ አይፈልግም። ስለዚህ ኪሳራ ነው ለድርጅቶች ማለት ነው። በዚህ ምክንያት ብዙ ቢዝነሶች በጣም ችግር ላይ ነው ያሉት። ከስተም ላይ ያለው እንግልት በጣም ከባድ ነው። ሶ በዚህ የተነሳ ምን እንደማድረግ ግራ እየገባኝ ነበረ። እንዲሁም ደግሞ ሰፕላየሮቻችንም ዋጋ አንስቴብል ነው። ግማሹ ይጨምራል፣ ግማሹ ምንም አይጨምርም። ግን ከስተም ላይ ሲደርስ እንዲጨምሩ ያደርጋቸዋል ምናምን እና በዛ ምክንያት ይሄንን አድ ወይም ይሄንን ካምፔን ፖዝ ለማድረግ ተገድጃለሁ ማለት ነው። ግን አፕዴት ይኖረኛል። እንዳልኳችሁ 2 ኦፕሽኖች ነው ያሉኝ። ነገሮችን ክሊር አድርጌ ከሰፕላየር ጋር ዲስከስ አድርጌ ስኬል ማድረግ ነው። ምክንያቱም ሶሉሽን ስለማይጠፋው ማለት ነው። ካልሆነ ደግሞ ይሄንን ስቶር ለመማሪያ ፐርፐዝ ብቻ ማለት ኢንቨስት እንድታደርጉበት ወይ ምናምን አይደለም። ምክንያቱም እንዳልኳችሁ እኔም ራሴ ማድረግ ያልቻልኩት በዚህ በከስተም ኢሹ ምክንያት ነው። ይሄ ነገር ፐርሲስት ካደረገና ሶሉሽን ካጣሁለት ለመማሪያ ፐርፐዝ ይሄንን ስቶር ክፍት አድርጓለሁ ማለት ነው። ሰዎች ኢንቫይት ተደርገው ገብተው ስቶር ሴትአፕ ምን እንደሚመስል፣ ፉልፊልመንት ምን እንደሚመስል፣ ኦርደሮች ሲመጡ የት ጋር እንደሚያርፉ አጠቃላይ ያለውን የሾፒፋይ ስቶር ሴትአፕ በደንብ የሚማሩበት የሚያጠኑበት ለማድረግ ፕላን አድርጌያለሁ። ያንን የምትወስኑት ግን እናንተ ናችሁ የምትሆኑት ማለት ነው። ሰዎች ይህን ነገር ዲማንድ የሚያደርጉት ከሆነ ተመልካቾች እናንተ ይህንን ነገር የምትፈልጉት ከሆነ ኮሜንት ሴክሽን ስር አሳውቁኝ። ሶ አፕዴት አደርጋችኋለሁ። በቀጣይ ቪዲዮ ምን ውሳኔ ላይ እንደደረስኩ አፕዴት አደርጋችኋለሁ። ኮሜንት ላደረጋችሁ ሰዎች ደግሞ ኢንቪቴሽን ሊንክ እየላክንላችሁ ጆይን እንድታደርጉና የተወሰነ ጊዜ እየቆያችሁ እያያችሁበት እንድትመለሱ እናስችላችኋለን ማለት ነው። ምክንያቱም ያው እንዳልኳችሁ ሶሉሽን ሳይመጣለት ይሄ ነገር አይዘጋም። በታሪፍ አንቀጥልም። ያው ለኔጎሽዬሽን ነው ትራምፕ ባይዘው እየተጠቀመበት ያለው የኔጎሽዬሽን ኢንስትሩመንት አድርጎ ነው ቀርቦ የአሜሪካ ምርቶችም በተመሳሳይ መልኩ ትሪት አድርጎ ለመባባል ነው እንጂ በእንደዚህ አይነት የታሪፍ ዋር ሊቀጥሉ አይችሉም። ሶሉሽን ይኖረዋል በአጭር ቀናት ውስጥ ወይም በአጭር ጊዜ ውስጥ በወራት ውስጥ ሶሉሽን ይኖረዋል። ያኔ ተመልሰን ወደዚሁ ቢዝነስ ሞዴል እንገባለን። እንዲሁም ደግሞ ሌሎች የተለያዩ መንገዶች ይኖራሉ። ቅድም እኔ ቲክቶክን ሃክ እንዳደረኩት ያው ፎር ጉድ ፐርፐዝ ማለት ነው። እንደዚሁ ደግሞ ሌሎች ሶሉሽኖች ይኖራሉ። ለምሳሌ ቻይና ያሉ ሰፕላየሮች ስቶር ሌላ እዛው ኤዥያ ውስጥ እየከፈቱ የመላክ ምናምን አይነት ነገር ኦልሬዲ የጀመሩ አሉ። ስለዚህ ያው ተመልሶ ስቴብል ማድረጉ አይቀርም። የዛ ሰዓት ላይ ስለሚጠቅማችሁ ይህንን ነገር ኤክስፔሪየንስ ብታደርጉት አሪፍ ነው ብዬ አስባለሁ። እስኪ ኮሜንት ሴክሽን ስር ሀሳባችሁን ለወቅ። ዲማንዱ ያላችሁ ፍላጎቱ ያላችሁ ሰዎች እዛ ጋር አስቀምጡ። ይህንን ነገር ስንዘጋው እንዳልኳችሁ ወደዛ ኮሜንት ሴክሽን ተመልሼ ነው ኮሚኒኬት የማደርጋችሁ። ቀጣይ የምሰራላችሁ ቪዲዮ ይኖራል። ስቴይ ቱንድ፣ ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ እና ሼር አድርጉ። ይመቻል።